ጋይስ ከየትኛውም አይነት ህመም ሊጠብቃችሁ ስለሚችል ስለ አንድ ኸርብ ላጫውታችሁ። ማይኮቪታ፣ ሬሺ፣ ሌንግዢ ወይም ደሞኛ ቀይ እንጉዳይ እንለዋለን። ይህ ኸርብ እንግዲህ የዓለማችን ኪንግ እጽዋት ወይም ደግሞ ንጉስ እጽዋት በመባል ይታወቃል። ቢካዝ ከ400 በላይ አክቲቭ ኢንግሪዲየንቶችን የያዘ ስለሆነ ማለት ነው። በበፊት ጊዜ ለንጉሳውያን ቤተሰቦች ብቻ ተለይቶ የሚሰጥ ነበር። አሁን ግን በየቤታችን በተለያየ ፕሮዳክቶች አማካኝነት እንድናገኘው አድርጎናል። ቴንክስ ቱ ዴክሴን። ይህ ካምፓኒ እንግዲህ ላለፉት 33 አመታት ይሄንን ምርት እንደ ፈረንጆች አቆጣጠር ማለት ነው በተለያየ ምርቶች በጥርስ ሳሙና፣ በሻምፖ፣ በቆዳ ፕሮዳክቶች እንዲሁም ደግሞ ወደ ውስጥ በመንጠቀማቸው ሰፕሊመንት ፉዶች አማካኝነት ተደራሽ እንዲሆን አድርጓል። ይሄ ምርት እንግዲህ የተለያዩ በሽታዎችን ለመከላከል ትልቁ ሚና ይጫወታል። እንዴት ከተባለ ወርዶ ሴል ሌቭል ላይ ድረስ በመስራት ሴሎቻችን ጤናማ እንዲሆኑና ሰውነታችን ራሱን በራሱ ካለበት ችግር ወይም ከሚገጥመው ነገር ራሱ እንዲከላከል በመርዳት ማለት ነው። ስለዚህ መድኃኒት አይደለም ግን ሰፖርት ያደርገናል። ስለዚህ ኮሌስትሮል፣ ግፊት፣ ስኳር፣ አስም፣ ብሮንካይትስ የተለያዩ በሽታዎች ልጠሩ ትችላላችሁ ከዚህ ኸርብ አያመልጥ። እንዳልኳችሁ ተጨማሪ ምግብ ነው ግን ደግሞ ሰውነታችንን በመርዳት በሽታውን እንድንከላከለው ወይም ካለብን ደግሞ ቶሎ እንድናገግም ከመድኃኒቱ በተጨማሪ ይረዳናል ማለት ነው። እናም ሰዎች ይህን ፕሮዳክት ማግኘት ከፈለጋችሁ በተለያየ መልኩ ስላለ ራሱን ፕሮዳክቱንም ከፈለጋችሁ በውስጥ ጻፉ። ባይ